ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ የተመሰገነ ይሁን። እንግዲህ በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት ስለ ዩቲዩብ አከፋፈት ነው ማለት ነው። በባለፈው ቪዲዮ ስለ ጉግል አካውንት አከፋፈት ይዤላችሁ መጥቼ የነበረ ቪዲዮ፣ በአሁኑ ቪዲዮ ደግሞ ስለ ዩቲዩብ አከፋፈት እንዴት ክሬት እንደሚደረግ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮ ቶሎ ቶሎ እንዲደርሳችሁ ደግሞ የዶል ምልክቷን እየተጫናችሁ ቀጥታ አሁን ወደ ቪዲዮ ወስዳችኋለሁ ማለት ነው። በመጀመሪያ እንደዚህ ወደ ስልካችን ላይ ወዳለው አፕሊኬሽን ዩቲዩብ የሚለው ላይ እንገባለን ማለት ነው። አንድ ጊዜ እንነካዋለን ዩቲዩቡን። ልክ በዚህ መንገድ ካመጣልን በኋላ እኔ ኖርማል የምጠቀምበት አካውንት ስለሆነ ይሄ አንድ ጊዜ እነካዋለሁ። ከዛ ይሄንን ስዊች እለዋለሁ ማለት ነው። ስዊች ሳደርገው ምንድነው የሚለው ባለፈው የከፈትኩት አይታችሁት ከሆነ ይሄው አበበ ከበደ የሚል ሆኖ ኖ ቻናል ይላል። ሌላኛው ደግሞ ቃል ኪዳን የሚለው ኖ ሰብስክራይብ ቻናል ግን ተከፍቶበታል ይላል። ሌላ ቪዲዮ ሲሰራ ከፍቼው ነው ይሄኛው ግን እንደምታዩት ሰብስክራይብ አለው ማለት ነው። ስለዚህ ምን አደርጋለሁ? ይሄንን አበበ ከበደ የሚለውን አንድ ጊዜ እነካለሁ ማለት ነው። ልክ ይህን ስነካ ምንም የለውም፣ ባዶ ነው፣ የተከፈተ አካውንት የለውም። ከዛ ምን አደርጋለሁ? እዚች ጋር ዩ የምትለውን አንድ ጊዜ ነካለው ማለት ነው። በዚህ መንገድ ሲሄድ ክሬት ይላል። እዚህ ጋር ክሬት ቻናል ይላል ማለት ነው። ክሬት ቻናል የሚለውን አንድ ጊዜ እንነካለን ማለት ነው። ኦኬ፣ በዚህ መንገድ ይችን አንድ ጊዜ ነካለው። አበበ ከበደ የሚል አካውንት ክሬት ተደርጓል ማለት ነው። እዚህ ጋር ምንድነው አሁን አበበ ከበደ ክሬት ተደርጓል። እዚህ ጋር አካውንት እንትን ብያለሁ ማለት ነው። እዚህ ጋር ምንድነው ማስተካከላቸው ሴቲንጎች፣ በመጀመሪያ እዚህ ጋር ኔም፣ እዚህ ጋር ይችን አንድ ጊዜ በመንካት ስም ማስተካከል ይቻላል ማለት ነው። እዚህ ጋር ፎቶ ከማውዙ ጋር ብላክ ሲሆንብኝ አላሳይ ብሎኝ ነው፣ ይቅርታ። እዚች ጋር የፎቶ መቀየር ስንፈልግ ምሳሌ ይችን ፎቶ አንድ ጊዜ እንነካለን። ጋላሪያችሁ ላይ ትገባላችሁ። ጋላሪ በዚህ መንገድ ያመጣል ፎቶ። የምትፈልጉትን ፎቶ መርጣችሁ ምሳሌ ይህን ፎቶ ላደርግ ብፈልግ እንደዚህ አደርግና ልክ በዚህ መንገድ አድርጌ ሴት አስምረዋለሁ ማለት ነው። አሁን ይሄ ፕሮፋይል ፒክቸሩ ተቀየረ ማለት ነው። ባክግራውንድ ነው አሁን የሚቀረው። እዚህ ጋር ባክግራውንድ የምትለዋን አንድ ጊዜ እንነካለን። አሁንም ከታች ቹዝ ፍሮም ካሜራ ማንሳት ከፈለጋችሁ ቀጥታ ቴክ የሚለውን እንነካለን። ፎቶ መምረጥ ከጋላሪ ከፈለጋችሁ ቹዝ ፍሮም ዩር ፎቶ የሚለው ላይ አሁንም ትሄዱና ምሳሌ አሁን ቻናል እንትን ስትሉ ምሳሌ ሆፕ ኢንተርቴይንመንት ሊሆን ይችላል፣ መነሻዋ እንደዚህ አይነት ስሞች አሉ እና እነዛን ምሳሌ እኔ ዝም ብዬ ይሄንን ጽሁፍ ላድርግ ብል ምንድነው እዚህ ጋር የሚመጣልኝ በትንሹ ነው። እዚህ ጋር ሙሉ በሙሉ ስለማያሳይ በትንሹ የሚመጣውን ጽሁፍ መርጣችሁ ከዛ እዚህ ጋር ከላይ እዚች ጋር ሴቭ ታደርጋላችሁ ማለት ነው። በዚህ መንገድ አካውንቱ ክሬት ተደርጓል ማለት ነው። እንደምታዩት ዩቲዩብ አካውንት ተከፈተ ማለት ነው። ከዛ በኋላ ምንድነው ኔም ዩ ኤዲት፣ ይሄን የእርሳስ ምልክት አለች አይደለ? ይችን እየነካችሁ ስም ታስተካክሉና ሴም፣ ከዛ እዚህም ጋር
የሚስተካከሉ ዲስክሪፕሽን ላይ ማስቀመጥ የምትፈልጉት እንኳን ደህና መጣችሁ ምናምን የሚል የተለያየ ነገር እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮ ስለ ዩቲዩብ አከፋፈቱ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ የምሰራቸው እንዲደርሷችሁ ቶሎ ቶሎ ላይክ እና ሰብስክራይብ እያደረጋችሁ ሙሉ አሪፍ መረጃዎችን እሰራላችኋለሁ። አመሰግናለሁ።